ሶ ይቅርታ ማለት አለብኝ ለዛ ነው በጣም እኮ ይቅርታ ምናምን መባባል ምናምን ሳይሆን እንግዲህ ትናንትና በጣም ብዙ የተነጋገርነው የተመላለሰው ነገር ነበረ። እኔም ደግሞ ኖርማል ፊልም እንደዚህ ይዛት እንድትመጣ ሳይሆን የፈለኩት ከቤት ውጪ ለብቻችን ተገናኝተን እንድናወራ ነው የፈለኩት። ምክንያቱም ከዛ በፊት አንተዋወቅም እና ብዙ ነገር ነው ያለችኝ። እኔም ነግሬሃለሁ ላገኛት እንደምፈልግ እንጂ ኖርማል ይቅርታ እንድትለኝ ሳይሆን የሁሉ ነገር ልትልበት ያሰበች የተነሳሳችበትን ጉዳይ ነበር ማወቅ የፈለኩት። አይ ይቅርታ ምናምን የሚያስብል ነገር የለም፣ ችግር የለም። እኔ ረስቼዋለሁ ሲጀመር ውጭ እንድትገናኙ አልፈለኩም ለመናገር ቢኮዝ በጣም ነው የደበረኝ ትናንት የተፈጠረው ነገር። በዛ ደረጃ በእኔ ምክንያት እነዛ ነገሮች መፈጠር አልነበረባቸውም። እሷም ጋር በስልክ ሳወራ የነበረ ይሄንን ነው። ቪዲዮ ይዤ የመጣሁበት ምክንያት ትላንት እንደዛ አይነት ነገሮች ሲፈጠሩ ቪዲዮ ስለተያዙ ነው። እሷንም ይዤ የመጣሁት ዋናው ምክንያት አንቺን ይቅርታ እንድጠይቅሽ ነው። ቢኮዝ ጥፋተኛ ነች። እሱን ጥፋት እንድታምን አድርጌ ነው ይዣት የመጣሁት። ላቋርጥክ በቃ እዚች ጋር አንተ ነግረሃት ወይ አንተ ይሉንታ ይዞት ምናምን አይደለም። ምን ይቅርታ ማለት ያለባት ትናንትና ስጀምር እኔም ብቻ ሳይሆን ፎንም ጭምር ነው ያስከፋች ያስቀየመች እና እሱ እንትን ብሎ ሳይሆን የጥፋተኝነት ስሜት ሳይሰማሽ ለሰው ብለሽ ከሆነ ምንም በነገር ላይ ካደ እንደዛ ካረኩ በኋላ በጣም ደብሮኝ ይቅርታ መጠየቅ እንዳለብኝ ሳስብ ነው የደወለልኝ ድንገት። ከዛ ላይክ ሲለኝ እንደዛ ሲለኝ እሺ ምናምን ነገር ቢሆን ማለት ሳይሰማኝ ቀርቶ አይደለም እያሰብኩት ነው የነገረኝ እሱ ገባሽ። አይ ግን አመጣጥሽ ይቅርታም ልትጠይቂ አይመስልም። ታሪ ይቅርታ ጠይቅሽ በጣም ስለደበረኝ እኮ ነው ይቅርታ ልጠይቅሽ ነው። እንደዚህ ነኝ እኔ ስናደድ ያውቃል እሱ ጀመረ እኮ ምን አናደደሽ? አልተናደድኩም። የተናደድኩ መስሎሽ ፍቅር እንትን ነው ትንሽ አንገር ባህሪ አለባት። ንዴት ውስጥ የምትገባበት ፉንም እንድትጠይቀው አደርጋለሁ። በእርግጥ ግን እኔ በቃ ያሰብኩት እንዴት እንደሆነ ታውቃለህ? ቡሪክ ያገናኛላል እኔና ፉ ሄደን ነገሩን እንፈታለን። ምክንያቱም ፉንም እኔንም በቃ ፈቲን ባትሆን ፈቲንም እንደተናገረችው ነው ማስበው ነው። ሲቀጥል ደግሞ አሁን ምንም አመጣጧ ለይቅርታም አይመስልም። ለምን እንደዛ አልሽ? ይቅርታ ጠይቅሽ ነው የምትጠይቅ ይቅርታ የሚጠይቅ ሰው እኮ እንደዚህ ቁጡ ሆኖ ምናምን ሳይሆን ተረሳልሰው አይደለም። እንደዚህ ነኝ እኔ ባህሪ ችግር የለም። በቃ የእውነት አንቺ ልቦናሽ የሚያቀርብ ነው መስሎኝ ነው እየሳኩ ይቅርታ ጠይቅሻለሁ። አይጠየቅም እንደዛ ሲጀመር ይንገርሽ አንድ ነገር ይንገርሽ ያለውን ነገር ለሱ ያለግን ነገር ያውቃል። እሱ ሲጀመር ያሳለፍነው አሁን እንደዚህ ለምን ችላ እንዳለኝ አልገባኝም። እኔም ገባሽ ጥያቄ ሆነ ነበር እንደዚህ ለምን ችላ ይለኝ እንደቻለ አልገባኝም እኮ። እኛ ታዲያ ሁለታችሁ መሀል አልገባን። ሲቀጥል በፊት አንድ ላይ ሆናችሁ እኛ እናንተ ጋር መተናነቅ አንተዋወቃለን። ነግረኝ ይቅርታ ማለት እንዳለ እሺ። እኔና አንቺ ከዚህ በፊት እንተዋወቃለን እኮ ለምንድን ነው ታዲያ? አሁን እኮ ምንድነው እንድትጫወጪው? እስኪ ምንድነው? ቆይ አንዴ እንድትጫወጪው እኮ አይደለም እዚህ የመጣ ነው አይደል? ይቅርታ እንጠይቂያን ነው እኮ። ይቅርታ እንጠይቂኝ አሁን የእውነት ተሰምቷት ከሆነ ልቦናሽ ፈጣሪ ያቀምሻል። ተሰምቶኝ ነው ችግር የለም። ስለዚህ እኔ በጣም አመሰግናለሁ። እሷ ለመስለስቲ የኔ ይቅርታ መጠየቅ ንገረኝ። እሷ ለመስለስቲ አረጋዋለሁ። ይቅርታ ጠይቃታለሁ ከልቤ ነው ደግሞ በቃ ይሄን ነው በጣም ይሄን ነው ፈልገው አንድ እንድታቂ የምፈልገው ነገር። እኔ ደግሞ ሁሌ ጥያቄ የሆነብኝ ነገር ምን ታውቂያለሽ? እኔ ላይ እንደዚህ ሊቀይረው እንደቻለ ብዙ ነገር ማለት ያውቃል። የነበረን ነገር ያውቃል። ምንድነው የነበረን ነገር? አላወራችሁ አልገባኝም። ምንድነው የነበረን ነገር? አሁን እንጨቃጨቅም እንዴ? እዚህ ሰው ቤት መስጫ እንጨቃጨቅም ያለው ነገር እናንተ ጋር መጨረስ እንችላለን። ታውቃለህ? ኦኬ እሺ እዚህ አንዴ ከዚህ ቤት በሰላም እንውጣ። እሱ ነው ቢለኝ ይቅርታ እንጠይቂያን ነው ፈልገው። ቢኮዝ አንድ ነገር ልንገርሽ፣ በምንም አይነት መንገድ እንድትከፋ አልፈልግም። እንድታዝን የምፈልጋት ሴት አይደለች። ያ ሶ ከልብሽ ሪስፔክት በተሞላበት መንገድ ምክንያቱም ትናንትና ከልቤ ነው በነገር ስሚኛ አንዴ ስሚ ትናንትና በጣም ክብሯን በሚነካ መንገድ ነው ስሰልቢያት ነበር። ሶ ሪስፔክት በተሞላበት ነገር ሰላም ጉዳዩ ሰላም ሆኖ እንዲጠናቀቅ ነው ፈልገው። አሁንም ቪዲዮ ተይዟል። ስለዚህ ከልብሽ ይቅርታ ላታለው ነው ከልቤ በቃ የእውነት ይቅርታ አይጠበቅም። በጣም እኔ ስለደበረኝ ይቅርታ የእውነት
እኔ ፊት ስላደረኩኝ ይቅርታ የምልሽ ገባሽ እኮ ችግር የለም። በቃ እና እሱ የሚያስደስተው ነገር ደግሞ ከሆነ አደርግለታለሁ። ለኔ ቀላል በይቅርታ ብቻ እንዲያልቅ እሱ የሚያስደስተው ነገር ከሆነ አደርግለታለሁ። ያውቃል ደግሞ በደንብ ያውቃል ማድረግ ያለብኝ ነገር ምን ያህል ጥግ ድረስ እጅ እንደማድረግ ያውቃል። ቴንክ በቃ እሱ ነው ፈልገው። ፍቅር ደግሞ ጀስት ተረጋግተሽ ስሚያት የምትልሽ ነገር ካለ ምክንያቱም እንደዚህ የሆነችበት ምክንያት ላስረዳት ብቻችን ሆነን ላስረዳት ያለውን ነገር በስትክክል ልንገራት። ሴት ልጅ ናት ትረዳኛለች። ገባ ኳውሪያት ንገሪያት እኮ ላስረዳት። አንተ እኔም እኮ እሱ ነው የምፈልገው ከልብሽ እንደዚህ የሆነችበት ምክንያት እኔ ጋር ምንም አይነት ነገር ስማኝ፣ አንተ ዞር በልና ላስረዳት በስትክክል። የኔ ዞር ማለት አያስፈልግም ነው በደንብ ነግራት ነገር አለ ማለት በቃ በደንብ ደብሮኛል የይቅርታ በስትክክል መናገር መቻል ፈልጋለሁ። በደንብ ነግራት። እኔ እና አንቺ ብቻችን የምናወራበት ነገር ምን አለ? ምን ነግርሽ ነገር አለ? በቃ ምን አለ? ያረኩትን ነገር እኔ እና አንቺ እንተዋወቃለን። ትናንት ለመጀመሪያ ጊዜ ተገናኘን። ዛሬ የምንገናኘው ለሁለተኛ ቀን ነው አይደል? ትጨኝ ይቅርታ ልጠይቅሽ ነው የመጣሁት አይደል? ይቅርታ ስለዚህ ያለውን ነገር በስትክክል ልንገርሽ። ዲቴል ምን ነግርሽ ነገር ስላለኝ ነው። ሴት ልጅ ነሽ፣ ትረጅኛለሽ። ገባሽ? በደንብ ይቅርታ ልበላት፣ ላስረዳት። አሁን ሌላ ነገር አታስመስዩ። ጉዳዩን ምንም የተደበቀ ነገር የለውም። መጀመሪያ ጀምሮ አንተ ጀምር እያደረክ ያለውን ነገር ከገባን ሰዓት ጀምሮ እያየክ ነው። ምን እያደረኩ ነው? ምንድን ነው የምፈራው? አልገባኝም። እንደዚህ አላውቅም። ችግር የለውም። ብዙ ነገር ልታሳልፉ ትችላላችሁ፣ ብዙም ነገር ልታረጉ ትችላላችሁ። ነው አይገባኝም። አይደለም ሁለታችሁ ብቻ መጨረስ ትችላላችሁ ግን